ምን እያረክ ነው? ምንድነው በባዶ እግርህን አህያና የምጋልበው? እስቲ እኔ አሁን ቀንም ሌሊትም እሰራለሁ። የማገኘው ብር ትንሽ ነው። እነሱ እንደዚህ አህያ ጋልበው እንትን ብለው ብር አደና ብር ያገኛሉ። ስለዚህ እንደነሱ እኔ ይሆናሉ በቃ። ኧረ ጉድ! አይተዋል ምን እንደሚያደርግ? ምንድነው የሚያደርገው? በቃ እንዴ ምን እየሆንክ ነው? ይኸውልህ የምታመልጥ ከሆነ ሙሉ ሚስጥርን ለሰፈር ሰው ነው የምናገረው። ከዛ ደግሞ ምንድነው የተባለው? ጅብ ጋልቢ ተባለች። ጅቦቹ ድምጻቸው ሲያሽካኩ ይስቃሉ አለች። እንደ ሰው ይስቁብኛል አለች። ጅቦቹ እንደዚህ በተለይ ገንዘብ የነበረበት ወደ ትልነት ተቀይሯል። ትል ሳጥኑ ውስጥ ገብቶ ትል በዛች አንድ ሐሙስ ምክንያት ወጣ ጅብ ባለመጋለቧ የተባለችውን ባለማድረጓ ሁሉ ነገሩ ወደመ። ያውና ይታያል። እንደዚህ ምንም ይሁን እኔ አመድም ቢሆን እንከባለላለሁ እንዴ ምንም ነው ቡዳም ነው ምንም ነው ብቻ ግን ሀብታም ነው። እንደ ርቢላ ይሄ መንፈስ አለ። እንደዚህ በሄድኩበት ቦታ አለች ድንጋይ ተነስቶ እንዲ ከመሬት ተነስቶ ይፈነክተኛል አለች። እኔ እኮ ፈልጌ አይደለም ግን ያው በቃ ለማግኘት ብዬ ነው እንደዚህ ያደረኩት። እሱማ አህያ እየጋለበ ነበር ብዬ ነው የምናገረው። አንዳንዴ ካፍንጬ ክብሪት ይወጣል፣ የተለኮሰ ክብሪት እንጨት ግራ ነው የሚገባ። ስሻና ከሽንቴ ውስጥ ጥጥ ይወጣል አለች። ሰላም እንዴት ነህ በረከት? ሰላም ነው። ታስታውሰኝ እንደሆነ ከዚህ በፊት ሰፈራችን ባር ነገር በሚያደርጉት ሰዎች አማካኝነት ተገናኝተን ነበረ። መረጃ ስጭን ብለህ እሷ ነኝና ያው እንግዲህ በድጋሚ ላገኘ የፈለኩት እንደዛም ስደውልልህ የነበረው በጣም ያስጨነቀኝ ያለ ነገር ስለነበረ ነው። የምታስታውስ ከሆነ ባለፈው ፓርኪንጎቹን ጠቁሜ ነበር። ፓርኪንጎቹ ሞር ያውቃሉ ብዬ ነግሬኝ ነበርና ከነሱ ውስጥ እንግዲህ በተለይ ደግሞ አንዱ ልጅ ነበር በደንብ ስለነሱ መረጃ የሚያውቀው። አንተም አግኝተህ ነግራኝ ነበርና እሱ ልጅ አሁን ላይ ትክክል አይመስለኝም። ማለትም ያው መረጃውን በደንብ የሚያውቀው እሱ ነው። ምክንያቱም በደንብ ሲገቡም ሲወጡም እያንዳንዱ የሚያደርጉትን ነገር በደንብ ነበር የሚከታተላቸው። ለእኔም የሚነግረኝ እሱ ነበረ እና አሁን ላይ ግን ጥሩ ነገር ላይ አይደለም። ምክንያቱም በጣም ብዙ ጊዜ ተከታትየዋለሁ። ስራውንም እየሰራ አይደለም። የፓርኪንጉን ስራ በስርዓት እየሰራ አይደለም፣ አቁሙታል። እንዲሁም ደግሞ በጣም እነሱ ጋር ይመላለሳል። ወደዛ እነሱ ወዳሉበት ጫካ ይሄዳል፣ ይመላለሳል። በዛ ላይ ልክ ራሱን እንደሳተ ወይም ደግሞ እንደሰከረ ሰው ነው የሚሆነው። ምንም ራሱን የሚያውቅ አይመስለኝም። አሁን ላይ ጥሩ ነገር ላይ አይደለም እሱ ልጅና ምን ሆኖ ነው? እኔም ቀርቤ ለማናገር ለሞክር ስል በፍጹም ሰው አይጠጋምና ይሄ ልጅ ምን ሆኖ ይሆን ብዬ በጣም ጨንቆኛልና እንደው በፍጥነት ብትደርሱለት ብዬ ነው ለአንተ ለመደወል የተገደድኩት። እንደው ከቻልክ በረከት፣ አውቃለሁ ብዙ ስራ ይበዛባል፣ በጣም እንደማይመችህ አውቃለሁና ግን ይህንን ኬዝ ከያዝከው አይቀር የዚህ ልጅ ነገር መፍትሄ ብትፈልግለት ምን እንደሆነ እንደው ብታጣራ በጣም ደስ ይለኛልና ብትከታተለውና መፍትሄ ብትፈልግለት እልሃለሁ። እንደው አደራ በረከት። ያው እየደወልኩ እጠይቅሃለሁ። ስደውልም ቢዚ ነህ መሰለኝ፣ ምንም ላገኝ ስላልቻልኩ ነው ይህንን ቮይስ የላኩልን። አደራ ብያለሁ። እንግዲህ ደውላለሁ በረከት። ሰላም ጤና ይስጥልን ክቡራትና ክቡራን ውድ ተመልካቾቻችን፣ እንግዲህ አሁን የሰማሁት ነገር በጣም የሚያሳዝን ነገር ነው። ያ ምስኪን ልጅ በእንደዚህ አይነት ነገር ተሰማርቷል ሲባል ትንሽ ስሜታዊ ሆኛለሁ፣ አዝኛለሁ። ምክንያቱም ሰርቶ ለመኖር ለመለወጥ የሚጥር አይነት ልጅ ነበረና በእነዚህ አይነት ሰዎች ቀንቶ በእንደዚህ አይነት ሁኔታ መፈጠሩ በጣም አዝኛለሁ። ስለዚህ ላይፉ ህይወቱ ከመበላሸቱ በፊት ግዴታ ልደርስለት ይገባል። ያው የአንድ ሰው ህይወት የብዙ ሰዎችን ህይወት እንደማዳን ስለሆነ ምናልባት ይህንን ፕሮግራም የምትከታተሉ ሰዎች በእንደሱ አይነት ሀሳብ ያላችሁ ሰዎችም ቀልብ እንድትገዙ ይረዳችኋል። እስኪ የተባለው ጫካ ሄጄ ደግሞ ያለውን ነገር ለመከታተል ልሞክር። እስከ ፕሮግራሜ ፍጻሜ ድረስ አብራችሁን ቆዩ። እኔ ቤኪ በረከት አብሬያችሁ ነው ያለሁት። መልካም ጊዜ።
በስማም ይሄ ጫካ እዚህ ውስጥ ድጋሚ ባልገባ ደስታዬ ነበረ፣ ግን ግዴታ ይሄን ልጅ ማትረፍ አለብን። በጣም ነው የሚያስጠላው ቆሻሻው። እንዴት ግን ሰው በዚህ ውስጥ ይገባል? ኧረ በስመ አብ። እዚህ ጫካ ውስጥ መቼስ እዚህ ውስጥ ገላጣ ቦታ ካላገኘ እንትና አይልማ። እዚህ ሜዳው ላይ አጣሁት። የት ልፈልገው ታዲያ? ያው ሜዳ አለ፣ ወደዚህ ጋር እንፈልገው እስኪ። ና ና ና ና፣ ይኸው እዛ ጋር ይኸው፣ አየው አየው፣ ና ይኸውና ይታያል። ይኸው እያየጋል በባዶ እግሩ ነው ደግሞ የሚጋልበው። ምንድነው? እውነት ነው ማለት ነው። ኧረ ጉድ! አይተዋል ምን እንደሚያደርግ? ምንድነው የሚያደርገው? ኧረ በለው! ወይኔ በእናትህ እንትን የሚያገኝ መስሎት ነው። እንያዘው። ምን እያረክ ነው? ምን እያረክ ነው? ምንድነው በባዶ እግርህን አህያ ምናምን የምትጋልበው? ምን ታረጋለህ? ኧረ በለው! ለምንድን ነው የምትጋልበው? ምን እያረክ? ምንድነው የምታረገው? ምን አገባችሁ? እኔ ምን ባረግስ እንዴ? ለምንድን ነው አህያ የምትጋልበው? ስራን ትተህ ነው እንደ አህያ የምትጋልበው? ምን አስጨነቃችሁ? እኔ ምን ባረግስ? ጫማ ሳይኖር ነው በባዶ እግርህን አህያ የምትጋልበው? ግን ለምንድን ነው? ለምን? በቃ ፈለኩኝ። እንዴ ምን ልታረጉ መጣችሁ ነው? አንተ ምን እያረክ ነው አህያውን? እኔ ምን ባረግስ? አሁን ያረከውን ነገር አለበለዚያ ሰፈር ሄጄ ለሁሉም ነው እሺ የምናገረው። የምፈልግ ከሆነ ግን እናውራ። ለምን እንደዚህ እንዳደረግክ በዝርዝር ንገረኝ እኮ። በቃ እሺ፣ ለማንም እንዳትናገር ቁጭ ብለን ነው። እሺ፣ ግን ለምንድን ነው ያደረግከው? አሁን እዚህ እስኪ ንገረኝ። ጫማህስ አለ እዛ ጋር? ጫማ እያለ ነው ታዲያ አህያ የምትጋልበው? ኧረ ይሄ በሽተኛ ነው። እሺ፣ አህያውን መልስሽ፣ ልቀቃት ከዚህ። ኧረ በለው! ና በቃ። እንዴ ምን እየሆንክ ነው? ና ይኸውልህ፣ የምታመልጥ ከሆነ ይኸውልህ ሙሉ ሚስጥርን ለሰፈር ሰው ነው የምናገረው። ይኸውልህ ከሄድክ ለሰፈር ሰው እናገራለሁ። እሺ፣ ሁሉንም ነገር ለምን አትሆኝም አንተ? በቃ እንዴ ከሄድክ እናገራለሁ። አሁን ወጥቼ ነው የምናገረው። እሱም አህያ እየጋለበ ነበር ብዬ ነው የምናገረው። ለምን እንደምታረግ ደግሞ ሁሉም ሰው ያውቃል። ገባህ አይደል? እሺ፣ ምንድነው የፈለከው? ምንድነው የሚያሯሩጥህ እንዴ? በጸባይ ነው። ምን እፈልጋለሁ? አንዴ እናውራ። ለምንድነው የምናወራው? አልፈልግም። ምን ማውራት? በቃ ግዴታ ማውራት አለብን። እያረከው ያለው ነገር ጥሩ ነገር አይደለም። ለኔ ጥሩ ነው። ለኔ ጥሩ መስሎ ከታየ እንዴ ምንድነው? አህያ መጋለብ ነው ጥሩ ነገር? ለምንድን ነው የምትጋልበው? ምክንያቱም በአህያ ጋልበህ ነው ብር የምታገኘው። በስመ አብ! ና የምትሄድ ከሆነ አንዳንድ ጥያቄዎች ልጠይቅህ እፈልጋለሁ። የምትሄድ ከሆነ ሚስጥር እናገራለሁ። እንዴ ለምንድን ነው የምትናገረው? አንተ ምን አገባህ እንዴ? ራስን በቃ እሺ፣ መርጠህ ሂድ። በቃ ከፈለክ ምረጥ። አይደለም ለምን አትተውም አንተ? በቃ እኔ የፈለኩትን ነገር ላድርግ። እሺ፣ አንድ ጊዜ ብቻ እናውራ። ና እንዴ አሁን ምንድን ነው የምትለኝ? ና አንድ ጊዜ ምንድን ነው? ቆይ እንደዚህ ያደረገ ምን ሆነህ ነው እንዴ? አንተ ጠንካራ ሰራተኛ አልነበርክ እንዴ? እነዛ ሰዎች ራሱ እንደዛ በሚያደርጉት ነገር ጥቆማ የሰጠህን ያደረጉትም ነገር ትክክል እንዳልሆነ እያየህ የነበርክ ልጅ አንተ እንዴት ተለውጠህ እዚህ እንደዚህ አይነት ነገር ውስጥ አህያ እኮ ነው ስጋልብ ያገኘን እና ታዲያ እንዴ እስቲ እኔ አሁን ቀንም ሌሊትም እሰራለሁ። የማገኘው ብር ትንሽ ነው። እነሱ እንደዚህ አህያ ጋልበው እንትን ብለው ብር አደና ብር ያገኛሉ። ስለዚህ እንደነሱ እኔ ይሆናሉ። በቃ
እንዴ እነሱ እኮ አህያ ብቻ ስለጋለቡ አይደለም እኮ እንደዚህ ምንም ይሁን እኔ አመድም ቢሆን እንከባለላለሁ እንዴ ምንም ነው ቡዳም ነው ምንም ነው ብቻ ግን ሀብታም ነው ኖ እንደሱ እኮ አይኮንም ይኸውልህ ሲጀመር ይኸውልህ አንድ ጊዜ ሀብት ልታገኘው ትችላለህ ምናልባት እነሱ በሚሉ መንገድ ከዛ በኋላ ግን ህይወትህን ነው የምታጣው ነፍስህን ነው የምታጣው ብሩ ይምጣና ከዛ በኋላ እንዴት ህይወቴ እንደሚቀየር አሳያለሁ ምንድነው ይሄን ያህል አንተ እንደዚህ ያማረረህ ነገር ቆይ እና ታዲያ እኔ ምን ቤተሰብ የለኝ ምን የለኝ እንዴ አስብ እንግዲህ እንደዚህ ከሌባ ጋር ተጋፍቼ ተጣልቼ ለሊቱ ሙሉ ሰርቼ የማገኘው ብር ምንም አይረባኝም እኮ ለምንም የሚሆን አይደለም ስለዚህ እንደዚህ ሆኖ በቃ የተሻለውን ነገር ማግኘት ይሻላል ደሞዝህ አይበቃህም በስነ ስርዓት የህሊና ረፍት ኖርክ ሰርተህ ጥረህ ግራ ያገኘኸው ገንዘብ አይበቃኝም ስላልበቃኝ እኮ ነው እንዴ የማገኘው ነገር እኮ እዚህ ግባ የሚባል ነገር ስላልሆነ ነው ይኸውልህ አንድ ያልገባህ አንድ ትልቅ ሚስጥር አለ ምን መሰለህ እነዚህ ሰዎች ጋር ተወዳጀህ ማለት ተዛመድክ ማለት ግብራቸውን ፈጸምክ ማለት ህይወትህ ውጥንቅጡ ነው የሚገባው ሰው እስቲ እነሱ ምን ሆነ ሰው ገንዘብ ሊያገኝ አሁን ገንዘብ አግኝተዋል ግን እንዴት እንደ ውሻ እኮ ነው የሚኖሩት አንተ የተሻለ ትኖራለህ እኮ እስካሁን እነሱ ምንም አቋሉ እንደ ውሻ እየኖሩ ምን ሆኑ እንዴ በቃ የታሉ አሁን እኮ ሰፈር ውስጥ ራሱ ጠፍተዋል አይታቸዋል ቢያንስ ሀብታም ሆኖ እኮ ነው የጠፉት ኖ አይደለም ሀብታም ሆኖ ሳይሆን መንፈሱ ይሄንን ነገር ካላደረጉ ለሊት ይኸውልህ አህያ ደግሞ ራቆታቸውን ነው የሚጋልቡት ምናልባት አንተ ስላላወቅክ ይሆናል ጫማህን ብቻ አውልቀህ እንደዚህ እየጋለብክ ያለው ይኸውልህ ራቆት ነው አህያ የሚጋልቡት ጅብ ይጋልባሉ ከዛ ውጪ አመድ ቁሻሻ ላይ ሄደው ይንከባለላሉ በቃ እሱን አረጋዋለሁ እሱ ላረጋ አይደለም ይሄ አይደለም ቀጣዩ ደግሞ ይኸውልህ ለሊት ረፍት የለው መንፈሱ መጥቶ ያሰቃያቸዋል ይሄንን ነገር ካጓደሉ ልጆቻቸውን ይገልባቸዋል ቤተሰቦቻቸውን ባደጋ ይገልባቸዋል መንፈሱ ዘርማን ዘራቸውን ያጠፋቸዋል ጀመር ነው ለማን እናት የለኝ አባት የለኝ ምንም ዘመድ የለኝም በቃ ብቻዬን ነው የምኖረው ስለዚህ ይሄን ነገር ባረገው ምንም አልሆነ የተሻለ ነገር አገኝበታለሁ በጣም ተሳስተሃል ወንድሜ በቃ ሰው ገንዘብ እኮ ጊዜያዊ ነገር ነው ሰው ጊዜያዊውን ነገሩን አግኝቶ የዘላለሙን ቢያጣ ምን ይጠቅመዋል እንዴ እኛ እኮ አሁን ጥቆማውን ስንሰማ ማለት ነው ደና ልጅ ነበር ስራህን አቆመህ ነው ጭራሽ አህያ ምጋል ታዲያ ምንም ብር የለም ታዲያ ኧረ በስመ አብ ምን አይነት እንትን ቢሉብህ ነው እነዚህ ሰዎች ጋር ከዛ በኋላ ተገናኝተህ ታውቃለህ ተገናኝተናል ባለፈው እናንተን ከወሰድኳችሁ በኋላ ተገናኝተናል ለምንድን ነው የተገናኘው በቃ የተሻለ ነገር ለማግኘት ነው ከዛ ተነጋገርን በቃ እንደዚህ እንደሚደረግ ነገሩ ባለፈው እኮ ከኛ ጋር የተገናኘህ ልክ ወደ ጫካው ራሱ ወደዚህ አላስገባችሁም ሂዱ ብለህን ከመንገድ ነው ጥለህን ሄድከው እኮ ከዛ ለሳሰብበት ነበር አሰብኩበት ሳስብበት የተሻለ ነገር ያገኛሉ እነዚህ ሰዎች እሺ ምንም ሆነ ምንም የተሻለ ነገር አላቸው ሀብታም ናቸው ስለዚህ እኔ እንደነሱ መሆን እፈልጋለሁ ምን አሉ አንተ ምን ብለህ ሄደ ጠየቃቸው ነገርኳቸው እንዴት አርጌ ወደ እናንተ ነገር እንዴት አርጌ ብር ማግኘት እችላለሁ የምሰራው ነገርም ልክ እየሆነልኝ አይደለም ብዬ ስጠይቃቸው አህያ ጋር ከአመድ ላይ እንትን በል ተንከባለል ታዲያ እኮ ይሄንን ካደረክም እኮ በአስማት ኪስ ውስጥ ዘሎኩ ገንዘብ አይፈልቅልህም አይደል እንዴ እኮ ስቴፑን እየተነጋገረን ነው አሁን የመጀመሪያ ይሄንን ነው ከዚህ በኋላ ነው ሌላው ደግሞ የሚቀጥለው በነገር ላይ አሁን ይሉም በቅርብ አይታቸዋል እዚህ ሰፈር ባለፈው አልተገናኘንም ከዛ በኋላ አልተገናኘንም በቃ የሉም ጠፍተዋል በጭራሽ ልታገኛቸው አትችልም እነሱን ማለት ነው አሁን ላይ ሰፈር ውስጥም የሉም እንደ ድሮም እዚህ ጫካ ውስጥ የሉም በቃ አካባቢውን ጥለው እየወጡ ነው ያሉት ይሄን ደግሞ ያደረገው መንፈሱ ነው እንደ ውሻ ክብር አለው እንደውም ማለት ነው ለሊት እያልከሰከሳቸው ልንገርህ አንድ ታሪክ ልንገርህ በጥሞና መሰማኝ ከሆነ ማለት ነው ልክ እንደነዚህ አይነት ይሄ ቡዳ የሰው ጅብ ተብለው የሚባሉ ሰዎች ነበሩ እና በእንደዚህ ልክ አሁን አንተ መሮህ እንደገባህበት እሷም ብዙ ስራ ሴት ነችና ወይዘሮ አበባ ይባላሉ ትልቅ ሰው ነች ምግብ ቤት አላት እና ብዙ ጊዜ ምግብ ቤቱን ሰራች ባለሙያ ነች የሚገርመው ነገር ግን ሰው ምግቧን አይበላላትም ገበያ የላትም መጥቶ ይሄ በቀን የሚመጣ ኖርማል ደንበኛ አላት ከነሱ ውጪ ሰው አይመጣላትም ግን ምግቧ ግን ቆንጆ ነው እነዛ ሰዎች በቃ የረጅም ጊዜ ደንበኞቿ ነው ምግብ ሲጥም ገበያ ብቻ ነው እኮ የሌለሽ ይሏታል ማለት ነው ምግቧን በደስታ ነው የሚበሉት እቺ ሴትዮ ግን ከቀን ወደ ቀን በቃ አጠገቧ ያሉ እንትኖች እየተከፈቱ ሲመጡ ሁሉም ሰው ወደዛ ጭራሽ መሄድ ጀመረ ከዛ ምንድነው ያደረገችው የሆነ ሰው ነገራት እንዲህ ለገበያ ብታሰሩ ብሎ ማለት ነው ለገበያ ማሰራት እንዳለባት የገበያ ብታሰራ የሚደረግ ነገር አለ እሱን ብታደርግ ብዙ ደንበኛ እንደሚሮራት ገንዘቧ እንደሚባረክ ነገራት ከዛ ወዲህ የት እንደሆነም ስለማታውቅ ጠየቀቻቸው የሚሄድበትን ቦታ አሳዩት ሄዳ ግብር አቀረበች ሰንደል ጥቁር ዶሮ
ሎሚ ሌላም ነገር አደረገች ሄዳ። ከዛ እንደዛ ሁሌ ሐሙስ እየሄደች ግብር ትገብራለች። በዛ ደግሞ ምን ሰጧት? በቂቤ ይሄ እንደዚህ ማፍሰሻ አላ ትንሽ እንደዚህ የሚያንቆረቁር ቂቤ እዛ ውስጥ አድርጋ እሱ ላይ ተሰርቶ ሰዎች ሲመገቡ ቂቤ ላርክላችሁ ምን ይጨመር እያለች እሱን ታረግላቸዋለች እየዞረች። ልክ እሱን ስታደርግላቸው ሰዎች በቃ ምግቧን እየወደዱት እንክብካቤዋን እየወደዱ፣ ግን እዛ ነገር ላይ አሰርታበት ነው የነበረው። ሰዎች ከጊዜ ወደ ጊዜ በጣም መጉረፍ ጀመሩ። ከዛ በኋላ ደግሞ ምናልባት አህያ ሌሊት እራቆቷን ሆና መለመሏን በቃ ምንም ሳትለብስ እንድትጋልብ አደረጓት። ጋልቢ ያሏት ግዴታ ነው። ጋለበች። እሱን ሌሊት ትወጣና ልክ ሰው ምናምን ነገር ሲወጣላት ትጋልባለች አህያዋ ራቆቷን። ከዛ ሄዳ አመድ ላይ ትንከባለላለች፣ ሄዳ ቆሻሻ ላይ ትንከባለላለች ሴትዮዋ ማለት ነው። ከዛ በኋላ ሊነጋጋ ሲል እቤት ትመጣለች። ቀን ገበያዋ በቃ ገበያዋ እንደ ጉድ። ከዛ ሁሉ ጊዜ የሷ ስራ ምንድነው ማለት ነው? ያቺን ማንቆርቆሪያ ነገር ይዞ ሰዎች ልጨምርላችሁ ምናምን ማለት ነው። በቃ እየዞረች የአበሻ ቀሚሷን ትለብሳለች። በቃ ሙን ብላ በቃ የሌለ ሽቶ ትቀባለች ምናምን። ከስተመር እንደ ጉድ ነው የሚገርም። ገንዘቧ ምናምን ነገር በቃ እንደ በሳጥን ነው ማስቀምጠዋለች። ሽያጭ እንትን የሚልበት የዛኔ ያው ባንክ ቶሎ ማይገባም ነበር ትንሽ ጊዜው ራቅ ስላለ ማለት ነውና ሳጥን ውስጥ ነው ማስቀምጠዋለች። ሳጥን ውስጥ አስቀምጠዋለች። ሳጥን ውስጥ እያስቀመጥኩ ከድነዋለሁ። ከዛ ደግሞ ሙዳይ ያላል እንደዚህ ገንዘብ ማስቀመጫ ሙዳይ እዛ ውስጥ ነው የምከተዋለች። በቃ ብዙ ገንዘብ ነው ያለኝ አለች። ከዛ ደግሞ ይሄ ነገር ምን ወደ ሌላ ስቴፕ አደገ። አሁንም ደግሞ የበለጠ ገንዘብ እንድታገኝ ይሄንን እንትን ብለሽ ሌላ ገንዘብ ብዙ ስለነበራት ፎቅ ቤት ሰራች። G+2 ሆቴል ሰራች። በጣም ሀብታም በቃ ሰዎች ሁሉ የሚቀኑባት ውጤታማ ሴት ተባለች። ከዛ እሱን ፎቅ ሆቴል ሰራችና እዛ ውስጥ ሆቴሏን ከፍታ የተለያዩ ስራዎችን በቃ እንደ ቡና ቤት ነገር ነው ሆቴሉ መስራት ጀመረች። በቃ ሴቶች ከተለያዩ ቦታ ታመጣለች። ቀን ያስተናግዳሉ፣ ማታ ሌላ ስራ እንዲሰሩ ታስደርጋቸዋለች። ቤቱ የዝሙት መናኸሪያ ሆነ። በቃ ሰዎች ይጠጣሉ፣ ይበላሉ። ቀን በጣም ይበላሉ፣ ማታ በጣም ይጠጣሉ። ከዛ ደግሞ ማለት ነው በጣም የሚገርመው እዛ ቤት ላይ ደም ሳይፈስ ማንም ሰው ወጥቶ አያውቅም። ማለትም ኤቭሪ ናይት በየሌሊቱ ደም ይፈሳል። እንዴት አትለኝ? እየተደባደቡ የሚጠጡት ሰዎች አናታቸው እየተደባደቡ ደም ይፈሳል። ይሄ ደም ምንድነው? ለቤቱ ግብር ነው። እዛ ቤት ገብቶ በሰላም የሚወጣ የለም። ማታ ከበላህ ደግሞ ቀን ማታ ትመጣለህ። ባለትዳሮች እዛ ገብተው በልተው ጠጥተው ማታ ሊጠጡ ይመጣሉ። ከዛ ዘሙተው ነው የሚሄዱት። ትዳራቸው ይፈል። ይሄ ነበረ በምትኩ ያደርግባት የነበረው። ከዛ ደግሞ ምንድነው የተባለው? ጅብ ጋልቢ ተባለች። ጅብ መጋለብ ስታወራኝ ቀላል ነገር አይደለም። ገባህ አይደለ? ይሄ እንደ ቀል እንዴት ነው ጅብ መጋለበው ምናምን ስትባል ለኛ የሚታዘዙን ጅቦች አሉ ተባለች። ከዛ እንደታዘዘችው እሷ አንቺ ብቻ ሌሊት ወተሽ ቁጭ በይ ተባለች። የተባለችው ቤታ ሄዳ ቁጭ አለች። ጅቦች መጡ እየተላፉ አለች። እየተላፉ አጠገቤ ሲመጡ ልክ እንዳህያው መጥቶ ቆሞ አጠገቤ አለች። ከዛ እየፈራው ወጥቼ ቆንኩበት። በቃ ሄዳለች። ምንም መውደቅ የለም። በቃ እሱን እየጋለብኩ ከጅቦቹ እየተከታተሉ ነው የሚሄዱት። ብዙ ናቸው አለች። እየጋለብኩ በቃ ሲሄዱ ያደክማል አለች ምናምን ነገር። እዛ ቤቷ ደግሞ አምጥተው አቆሟት። እኩለ ሌሊት ሊነጋጋ 9 ሰዓት ምናምን ሲሆን ማለት ነው። ከዛ ወደ ቤቷ ገባች። ይሄን ነገር ሁሉ ጊዜ ታደርጓለች። ከዛ ውጪ ደግሞ እየሄደች የተለያዩ ወንዝ ዳር ግብር ትገብራለች። ፍየል ታርዳለች። በቃ አንድ ጊዜ የሆነ ጊዜ ስራ በጣም በዛባትና አንድ ሐሙስ ይሄንን ነገር ሳታደርግ ቀረች። ማለትም በቃ በጣም ቢዚ ሆነ የሆቴሉ ነገር ማለት ነው። በተለያየ ጊዜ ደግሞ ይሄ እንደነገርኩ ስቃይ ነው። ሌሊት አህያ ሲጋልቡ አዋራ ላይ ሲንደባለሉ ማደር ስቃይ ነው። በቃ መንፈሱ አተኛም። ከዛ መታ ደግሞ እንደዚህ ልክ ሸለብ ሲያደርጋት የሚታየኝ ነገር በቃ አለች። ጅቦቹ ድምጻቸው ሲያሽካኩ ይስቃሉ አለች። እንደ ሰው ይስቁብኛል አለች ጅቦቹ። እንደዚህ በተለይ መጀመሪያ ላይ እንደዚህ መተው የመጀመሪያ የጋለብኩለት በቃ ያሽካካሉ አለች። እና እኔን ስጨፍንም ጅቦቹ ይስቁብኛል። በቃ ስቃይ ነው። ገንዘብ አለኝ ሰላም ግን የለኝም ማለት በቃ ያላት ገንዘብ እንደዚህ ቆጥሬው አላውቅም ማለት ይሄ ሳጥን ውስጥ ይሄ የእንጨት ሳጥን ውስጥ እና ሙዳይ ውስጥ ነው ያለው። በቃ ስፈልግ ከዛ ዝግና አድርጌ ነው ለሰራተኞችም ሰጣቸው አልቆጥረውም ማለት። እንጀራም የሚጋገርበት 5-6 ምጣዶች አሉኝ አለች። ጋጋሪዎች አሉ። በቃ ያለማቋረጥ ይጋገራል አለች። እና አንዱን ሐሙስ ይሄንን ጅብ ሳልጋልብ ቀረዋል። ከዛ ጠዋት ተኛሁኝና ጠዋት
ተነሳው የሚደረገውን ነገር አድርጌ ሳጥኑን ስከፍተው አለች ገንዘብ የነበረበት ወደ ትልነት ተቀይሯል አለች። ትል ሳጥኑን ስከፍተው ትል ደነገጥኩኝ አለች። ደነገጥኩ። ከዛ እንደገና ይሄ ሙዳይ ውስጥም አለ። ሙዳዩንም ስከፍተው እሱም ገንዘቦቹ ትል ሆነዋል አለች። ከዛ እንጀራው እንዳለ ሻግተው አረንጓዴ ሆነዋል አለች። ያላት ነገር በጠቅላላ በዛች ጀንበር በዛች አንድ ሐሙስ ምክንያት ወጣ ጅብ ባለመጋለቧ የተባለችውን ባለማድረጓ ሁሉ ነገሩ ወደመ። እሱ አይደለም የሚገርመው፣ ይሄ ነገር እንደዛ ሆኖ በምትደናገጥበት ሰዓት ኩሽና እሳት ተነሳ፣ ሆቴሉ ተቃጠለ። ያላት ነገር እንደዛ ለፍታ የሰራችው ያን ሁላ ስቃይ ተሰቃይታ ያደረገችው ነገር ጉለታ ዋለችልኝ ብሎ ሰይጣን ዝም አላላትም። በአንድ ቀን ያላትን ሁላ ንብረት አሳጣት። በአንድ ቀን ቤቷ ወደመ። ተመልሶ መስራት እስካይቻል ባንክ አታስገባም ብያለሁ። ገንዘብ ያላት ሁላ እዛ ነው። ሙሉ ንብረቷ እዛ ውስጥ ነው ያለው። ሁሉም ነገር ወደመ፣ ተቃጥሎ። ያተረፈችው ለብሳው የወጣችው ልብስ ብቻ። እቺ ሴትዮ ምን ታድርግ? በቃ ነፍስ ውጪ ነፍስ ግቢና አሁን ጥሩ ቦታ ላይ ደርሳለች። ማለትም ይሄ ነገር ከሆነ በኋላ ሰይጣን ይሄን ሁላ ውለታ ዋልሽልኝ፣ ያን ሁላ ነገር አድርጋለት ውለታ ዋለችልኝ ብሎ ዝም አላላት። ያላትን ንብረት እንዳለ አሳጣት። ይሄንን ታሪክ ላንተ የምነግርህ ምን ያህል ክፉ እንደሆነ ነው። ሰይጣን የምነግርህ ምን ያህል ነፍሰ በላ እንደሆነ ነው። ለነፍሷ ነበር የመጣው። ከዛስ በኋላ ደግሞ እንደ ርቢ የሚባል ነገር አለ። እዛ አሁንም መተሽ ግብርሽን በስነ ስርዓት ካላደረግሽ እንገልሻለን ብለው እንደ ርቢ ይሄ መንፈስ አለ። እንደዚህ በሄድኩበት ቦታ አለች ድንጋይ ተነስቶ እንዲህ ከመሬት ተነስቶ ይፈነክተኛል አለች። ትደማለች፣ ደም በደም ትሆናለች። ከዛስ ንፍጤን ምና እንደዚህ ልናፈጥ እንደዚህ ስላለች ይሄ ንፍጥ ያልሆነ ነገር ማለት ነው የሚዝለገለግ ሌላ የሚገማ ነገር ነው የምናፈጠው አለች። አንዳንዴ ካፍንጬ ክብሪት ይወጣል፣ የተለኮሰ ክብሪት እንጨት ግራ ነው የሚገባ። ስሸና ከሽንቴ ውስጥ ጥጥ ይወጣል አለች። እና በጣም ግራ ገባት። በጣም እቺ ሴትዮ በቃ ህይወቷን በሙሉ ከዛስ ሄደሽ ገብሪ ስትባል እሞታለሁ እንጂ አልገብርም ማለት። እንደዛ ደግሞ ማድረግ አትችልም፣ ይገላታል። ለምን ግዴታ ወደ ሃይማኖት ቦታ መምጣት አለባት። ገባ? ሰይጣንን ማሸነፍ የምንችለው በእምነት ብቻ ነው። ገባህ አይደል? ስለዚህ አሁን እቺ ሴትዮ ጥሩ ቦታ ነው ያለችው። ህይወቷ ተስተካክሎ ይሄንን ነገር ለመመስከርም በቅታለች። ምናልባት ፍቃዷ ከሆነ አንድ ቀን ይሄንን ታሪክ ለተመልካቾችም በከሷ አፍ የምንሰማው ነገር ይሆናል፣ ታጫውታቸው ይሆናል። ግን አሁን ላንተ ልነግርህ የፈለኩት አሁን በአንድ ጀንበር ላግኘው ያልከው ሀብት በአንድ ጊዜ የሚጠፋ ነው። ገባህ አይደለ? ጥቂቷን እንጀራ የሚባርክልህ አምላክ አለክ። ገባህ አይደል? በቅንነት ብቻ ስራ። አውቃለሁ ልብህ አንተ ንጹህ ነው፣ ልብህ ቅን ነው። ምናልባት ማጣት ችግር ነው እንደዚህ ያደረገ። ገባ? እሱን ደግሞ በትዕግስት አሳልፈው ታገስ። ከታገሱት ሁሉም ነገር ያልፋል እንጂ መጽሐፍ ቅዱስም ሲናገር በክፎች መንገድ አትቅኑ ይላል። ለምን በእነሱ መንገድ ትቀናለህ እንዴ? በጭራሽ ይሄ ነገር ሊሆን አይገባም። እሺ በህይወት ምክንያቱም ነፍስህንም ነው ሊያሳጣህ የሚችለው። ዛሬ በትንሹ እያለማመደህ ነው ያለው፣ ነገ ደግሞ በትልቁ ብዙ ነገርህን ያበላሽብሃል። እኮ ማጣት ነው እንደዛ ያደረገኝ እንጂ እኮ ፈልጌው አይደለም። አዎ ይገባኛል። ልብህን ስለማቅ ነው ባይዘው ሲነገረኝ የሆነ አንተን ሴቭ ለማድረግ ለማትረፍ የመጣሁት ልብህን ቀርቤህ ባወራው ሰዓት ልብህን ስለማውቀው ነው። እሺ ስለዚህ አሁን አንተም ለማንም አትናገር። ብናገር ምን የሚፈጠር ይመስላል? አረ እንደኛ ሰፈር ከተሰማ ጥሩ አይደለም። አልናገርም። ያስጨነቀህ እሱ ከሆነ እኔ አልናገርም ለማንም። ሚስጥሬ ነው። ግን ደግሞ ከዚህ በኋላ ወደዚህ ነገር አትመለስ። ወደ ስራህ ተመለስ። ስራህን ስራ። እኛ በቻልነው አቅም እኛም እንረዳሃለን። እሺ በቻልነው አቅም እንረዳሃለን። ወደ ሃይማኖት ቦታ አጥብቀህ ሂድ። ፈጣሪህን ፈልግ። ጸሎት አድርግ። ጾም፣ ጸልይ። በቃ ይሄንን ነው ልልህ የምችለው። ገባህ አይደለ? ከዛ ውጪ ግን ይሄ ሁሉ ነገር ከንቱ ነው። ሁሉም ነገር የሚያልፍ ነው። ዛሬ ታይቶ ነገ ለሚጠፋ ነገር እንደዚህ አትሆን። እሺ እንደማለት እሺ። እኔ እኮ ፈልጌው አይደለም፣ ግን ያው በቃ ለማግኘት ብዬ ነው እንደዚህ ያደረኩት። አይዞህ አንዴ አታልቅስ። አንተ ጠንካራ ሰው ነህ እኮ። ተው በቃ አይዞህ። እኔ እኮ እንዲሰማ አይደለም የነገርኩህ። ገባህ? አይዞህ ስራ ላይ ነው እንጂ ፈልግ። በቃ አይዞህ አንተ በእምነትህ ጽና። እኛ በሁሉም ነገር እናግዝሃለን። አይዞህ
እና አሁን ምሳ ምናምን ነገር እንብላ። እሺ እሺ። ጫማህን ምናምን ልበስ። ይኸውና አምጥቼልሃለሁ። ልበስ፣ ጫማህን ልበስ። ምሳ ጋር እንሂድ። አይዞህ። እሺ ልበስ ጫማ። አይዞህ።